እንዴት ናችሁ? ይህ ቴክ አብዱ ነው። ዛሬ አሊኤክስፕረስ ላይ የሚገኘውን ኮይን ተጠቅመን እንዴት ቅናሽ እቃ ማግኘት እንችላለን የሚለውን ሙሉ ማብራሪያውን አዘጋጅቼላችኋለሁ። ቪዲዮውን ከመጀመሪያው እስከ መጨረሻው ተመልከቱ። ቀጥታ ወደ ቪዲዮ እንገባለን። መጀመሪያ ቀጥታ በመሄድ አሊኤክስፕረስ አፓችንን እንከፍታለን። አሊኤክስፕረስ አፓችንን ከከፈትን በኋላ እዚች ጋር አካውንት የምትላለች እሷን አንዴ እንነካትና ኮይን ሚል አለ። ኮይን ሚለውን አንዴ እንነካዋለን። ከዛው እንደዚህ አይነት ኢንተርፌስ ይከፍትልናል። ከዛው እዚች ጋር ዴሊ ቺክን አለ። እሱን ነው ቀን በቀን ስትቀበላላችሁ። እሱን ዴሊ ቺክን ማለት እኔ ትላንትና ተቀብዬ ነበር እዚች ጋር እንደምታዩት እና ትላንትና 20 ነበር የሰጠኝ። ዛሬ ደግሞ 30 ኮይን ይሰጠናል። በነጋታው ደግሞ 40 50 60 70 70 እያለ የቀጠለ መስጠት ይጀምራል ማለት ነው። በጣም ብዙ ኮይን ባላችሁ ቁጥር ብዙ እቃ ባዘዛችሁ ቁጥር ብዙ እቃዎችን ዲስካውንት ታገኛላችሁ ማለት ነው። ኮይኑ በበዛላችሁ ቁጥር ማለት ነው። ሌላኛው ደግሞ ኮይን የምትሰሩበት መንገድ 3 አይነት መንገዶች አሉ። ከሶስቱ ደግሞ አንዱን አሳያችኋለሁ። መሀል ላይ ያለውን ማለት ቀጥታ እሱን እንከፍታለን። እሱን ከከፈትን በኋላ ትንሽ ሎድ እስኪያደርግ እንጠብቃለን። እዛ እንደዚህ አይነት ኢንተርፌስ ከፍትላችኋል። የመሀሉን ነካውት ሾፒንግ ክሬዲት ካርድ ነው የሚሰጣችሁ ማለት ነው። እናንተ አሁን ይሄኛውን ጌም ስትጫወቱ ለእናንተ እጣ አላቸው፣ እጣዎች ይወጣሉ። ያንን እጣ አሁን ይሄ እጣ ቢደርሳችሁ $3 ይደርሳችኋል ማለት ነው። በክሬዲት ካርዳችሁ ይገባል ማለት ነው። ቀጥታ $3 ታገኛላችሁ። በዛ ክሬዲት ካርድ እቃ ማዘዝ ትችላላችሁ፣ ዶላሩ ማለት ነው። ይሄን ጌም ተጫውታችሁ ከአሊኤክስፕረስ እቃ ማዘዝ ትችላላችሁ፣ ምንም አይነት ዶላር ሳገዙ ማለት ነው። ጌሙ በጣም ቀላል ነው። ከለሮችን አንዴ ማርገት ነው። ሲቀጥል ሌላኛው የምናየው ደግሞ ሁለተኛው እዚች ጋር አለች፣ በሶስተኛው ያለችውን እሷን አንዴ እንላካታለን። ፕላንት የሚለውን አንዴ ከነካም በኋላ እንከፍታለን። ሲከፍት እንደዚህ ትንሽ ሎድ ያደርግና ይከፍትልናል ማለት ነው። ኮሌክት ነው እናደርጋለን። መጀመሪያ ላይ እንዳየነው ዴሊ እንትን እንደምትቀበሉት እዚህ ጋር መታችሁ ዴሊ ዋተር መቀበል ትችላላችሁ ማለት ነው። ዋተሩ ለምን እንደሚጠቅም እነግራችኋለሁ። ዋተሩ የሚጠቅመው እዚች ጋር ዛፍ አለች፣ እዚህ አረንጓዴ ነገር ትታያችኋለች። እሷ ዛፍ እዚህ ጋር ደግሞ ውሃ ማጠጫ አለ። የውሃው እቃ ዛፉን ውሃ ማጠጣት ነው። ውሃ ስታጠጡት ሌቭል አፕግሬድ ታደርጋላችሁ። ሌቭል አፕግሬድ ባረጋችሁ ቁጥር ደግሞ ዲስካውንት እቃ ታገኛላችሁ ማለት ነው። ሌላ ደግሞ ውሃው የምታገኙበት መንገድ እዚህ ጋር አንዱን ላሳያችሁ። ይህን ትነካላችሁ። ከዛ 3 ነገር ነው ሰርች የሚለኝ። 3 ነገር ለመሰረች እዚህ ጋር እንደሚያመጣው ነው ሰርቻለሁ። ከዛ ሱዝ ከሰረሱ በኋላ እነካዋለሁ። ወደ ውስጥ ገብቼ ቪው ነው የማደርገው። ቪው ካረኩ በኋላ ባክ ብዬ እመለሳለሁ። አሁንም ባክ እላለሁ። ከዛ ሌላ ሁለተኛውን ሰርቻለሁ ማለት ነው። ከዛ ጃኬት ብዙ ሰራች። ከዛ ጃኬት ይመጣልኝ። ከዛ አሁንም አንዱ ጃኬት ነካውና ያዋለው ማለት ነው። ከዛ እንደ ቅድሙ ባክዬ ይመለሳል። ከዛ የመጨረሻ እንደሰርቻለሁ ማለት ነው። 3 ነው እንደሰራ ያዘዘኝ ማለት ነው ሚሽን። ሱዝ ነው ሱዝማን ከዛ ይመጣል። ይሄንንም አንዱን ገብቻ ያለው ማለት ነው። ከዛ እንደዚህ ካየው በኋላ ተመልሼ ባክ ብዬ እወጣለሁ። አሁንም ባክ ለዋለሁ ማለት ነው። ከዛ እዚህ ጋር ክላይም እንዳደርግ ያዘኛል። ክላይም አደርጋለሁ ማለት ነው። እና እነዚህን ሚሽኖች ስትሰሩ እዚህ ጋር ሌላም ደግሞ ሁለተኛ ክላይም እንድታደርጉ ያዛችኋል። ክላይም ታደርጋላችሁ ማለት ነው። በዚህ መሰረት እነዚህንም ሚሽኖች ኮምፕሊት ማድረግ ነው። ውሃ ይሰጣችኋል ማለት ነው፣ ዛፉን እንድታፈርዱ። ከዛው ይሄው እንደዚህ ስትነኩት የውሃው እቃውን ሄዶ ውሃ ያጠጣዋል ማለት ነው። ከዛ ሌቭል አፕግሬድ ታደርጋላችሁ ማለት ነው። ሌቭል አፕግሬድ ስታደርጉ ሌቭል እስከ 20 ነው። አሁን ይሄን ኤርፎን ላይ ሰጠኝ። ለኔ ሌቭል እስከ 20 ማድረስ አለብኝ ዲስካውንት በዚህ ኤርፎን ለማግኘት ማለት ነው። እዚህ ጋር ኤርፎን ስትነኩት እንደዚህ አይነት ኢንተርፌስ ይከፍታል። አሁን እዚህ ጋር እንደምታዩት
ኤርፎኑ ይታያቸዋል። ከዛ ምን ያህል ዋጋ እንዳለው ያሳያቸዋል። ምን ያህል ደግሞ ዲስካውንት እንደሚያደርግላችሁ ይነግራችኋል። እዚች ጋር በጣም ዲስካውንት ያደርግላችኋል እንደዚህ የምታደርጉ ከሆነ ማለት። ቼንጅ አርግቻ አንድ ቃል አሳያችሁ። እዚህ ጋር እንደምታዩት እቃውን ቼንጅ አርግቻለሁ ማለት ከኤርፎኑ ሌላ ውጪ ማለት ነው። ይህንንም እቃ አልፈልግም ካላችሁ ሌላ እቃ መቀየር ትችላላችሁ። እሱንም አንዴ ትነኩታላችሁ። ስትነኩት እንደዚህ አይነት ኢንተርፌስ ይከፍትላችኋል። ከዛ እዚህ ጋር እቃዎችን ያስመርጣችሁ። እናንተ ደስ ያላችሁ ከዚህ ጋር እኔ ይሻለኛል ከነዚህ እቃዎች ብላችሁ የምትመርጡትን አንዱን እቃ ትነካላችሁ ማለት ነው። ለምሳሌ እኔ ፀጉር ማስተካከያውን ነክቼ ላሳያችሁ። እኔ ፀጉር ማስተካከያውን ስለምፈልግ ፀጉር ማስተካከያውን እንዲያሳድግልኝ ወይም ዲስካውንት እንዲያደርግልኝ ስለፈለግ እሱን በደንብ አሳድጋለሁ ማለት ነው። እናንተም በዚህ ተመሳሳይ መልኩ ዲስካውንት ሊሆንላችሁ የሚፈልጉትን እቃ ዲስካውንት ማድረግ ነው ማለት ነው። ከዛ በዚህ መሰረት መስራት ትችላላችሁ። ሶስተኛው እና የመጨረሻው ደግሞ እዛች ጋር መጀመሪያ ላይ ያለውን እንከፍተዋለን። ትንሽ ሎድ ያደርግና ይከፍትልናል እንደዚህ አይነት ስታርት እርኒንግ ነው እንነካለን። ይህ ከቀደሙ ለየት ያለ ነው። መጀመሪያ ላይ ካሳያችሁ ግን ለየት ያለ አይደለም። እሱም አድ ማርገት ነው። እነዚያን ተመሳሳይ የሆኑ ነገሮችን አድ ማርገት ነው። ተመሳሳይ እቃዎችን አድ ታደርጋላችሁ ማለት ነው። ይሄ ለየት የሚያደርገው ነገር አሁን ዲስካውንት ያስገኝላችኋል። $1 ያህል ዲስካውንት ታገኛላችሁ። ጊፍትም ልታገኙ ትችላላችሁ። ሽልማቶች አሉት ሞር እነሱንም ልታገኙ ትችላላችሁ። እነዚህ ጌሞች ስትጫወቱ እና በጣም ቀላል ነው። አንድ አይነት እቃዎችን ማርገት ነው በቃ ሲምፕሊ እንደዚህ ነው። ከዛ መሸጥ ነው ለሰዎች። ይሄን ያህል ካልኳችሁ በጣም ይበቃል። ከዛ አብዛኞቻችሁ ጥያቄ ኮይኑ አሁን አለ ኮይኑ እንዴት ነው የምንጠቀመው ካላችሁ እዛው ላይ ነው ሳትወጡ እነዚህ እቃዎች ይታያችኋል። እነዚህ እቃዎች አሉ። እነሱ ውስጥ መርጣችሁ እናንተ የምትፈልጉት እቃ ዲስካውንት እንዲደረግላችሁ የምትፈልጉት እቃን ትመርጡና ትገዛላችሁ። እና እንዴት እንደምትገዙና እንዴት ዲስካውንት እንደሚደረግላችሁ አሳያችኋለሁ ማለት ነው። በመጀመሪያ እንፈልጋለን ማለት ነው። እቃ እንፈልጋለን። ለምሳሌ እኔ እዚህ ፊት ለፊት ላይ የምትመለከቱንን ማይክ ማዘዝ ፈልጌያለሁ ማለት ነው። እሱን አንዴ ነካለው። ስነካ ይከፍትልኛል። ከዛ ባይ ነው የምለው። ባይ ነው እለዋለሁ። ከዛ የትኛውን ነው የምፈልገው ሲንግል ነው ምናምን ብሎ ከነቃው ነው ምናምን ብሎ ያስመርጠኛል። እኔ ለምሳሌ ማይኩን እናንተን ብቻ ስለምፈልግ አዛለሁ የማይኩን ቻርጀር። ከዛ እዚች ጋር እንደምታዩት የሚሸጠው እቃ $29 ነው። ዲስካውንት ሲማረገው ደግሞ ወደ $5 አካባቢ ነው ማለት። ምን ያህል ዲስካውንት እንዳደረገላችሁ ማወቅ ትችላላችሁ። $5 ማለት በጣም ብዙ ነው። ከ$29 ላይ $5 መቀነስ ነው በጣም ብዙ። ሌላም ለምሳሌ ሌላም እቃ ላሳያችሁ እችላለሁ። ሌላ ለምሳሌ እቺን ብራስሌት መረጥኩ። ከነሰዓቱ የሚሸጠው እዚች ጋር $1 ከ99 USDT ነው። እዛ ባይ ነው ላለው እዛ እንድመርጥ ያዘኛል። ምን አይነት ከለር ነው የሚለው ለምሳሌ እኔ ብላክ ስለምፈልግ ብላክ መርጣለሁ። ከዛ ኮንቲኒው ለውና ገባለሁ። እዚህ ጋር ስገባ $1 ከ99 ሳንቲም ነበር። ከዛ የሚያደርግልኝ 1.10 USDT ነው ማለት እና እቃውን የምገዛውን በምን ያህል ብር ነው? 0.89 USDT ነው ማለት ነው። ምን ያህል ዲስካውንት እንደሚያደርግ ማየት ትችላላችሁ በኮይን ስገዙ ማለት ነው። ከዛ ባይ ነው የሚለውን ነክታችሁ እቃውን መግዛት ትችላላችሁ ማለት ነው። መጨረሻም ኮይኑን ካልተጠቀማችሁ ገንዘባችሁን እያጠፋችሁ ነው ማለት ነው። አሁኑኑ ጀምሩት። ቀን በቀን እየገባችሁ እነዚህን ያሳየኋቸውን ሜቶዶች ተጠቅማችሁ ኮይን ሰብስባችሁ
እቃ ዲስካውንት ማድረግ ትችላላችሁ ማለት ነው። ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ። ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ። ወዳችኋለሁ።